መጀመሪያ እዚህ አንገትን በሰደፍ መቱኝ። ከዛ አንዱ መጥቶ በትልቁ ጉራዴ አንገቴን ቆረጠብኝ። ከዛ አንገቴ ቆርጦ መሬት ላይ ሲንከባለል ከአንገቴ ጋር ተገናኘ። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ? መሞቱ እንኳን ሞቼዋለሁ እና እንደውም ሞቼ ብዙ ሰዎችንም አይቻቸዋለሁ። እዛ መለስን አይቼዋለሁ፣ እምዬ ምኒልክንም አይቻቸዋለሁ እና ንጉስንም ኃይለሥላሴንም አይቼዋለሁ። በቃ እምዬ ምኒልክ በቃ በጣም አዝነዋል። ዝም ብሎ እዛ ቁጭ ብለዋል። ያው ጽሙም እንደዛው ነው። እምዬ እንደውም ጽም ያላቸው መስለኝ አይኑ ላይም ጽም አየሁ እና ጽሙም እስካሁን አለ። እሱ መለስም አለ። መለስ ደግሞ በጣም አዝነዋል። በጣም አዝነዋል። እንደውም የአብይ የጻፈልኝ ግጥም ከልቡ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር ምናምን ስለኝ ነበር። በጣም አዝነዋል። በዛ ላይ ደግሞ ሀዘኑ ያስታውቃል። በጣም መልጠዋል፣ ከድሮም የባሰ መልጠዋል። እና ከዛ ንጉሱ ደግሞ ይቅማሉ። በቃ ዝም ብሎ ይመረቅናል ምናምን ስቀልጥስ ምናምን አየዋለሁ። ከዛ ንጉሱ መረቀነ መሰለኝ ጥያቄ ጠየቀኝ እና መንጌ ሴት ነው ያለው መንግስቱ እስካሁን እንዴት አልመጣም ምናምን ስለኝ ነበር። ይሄው በቃ መለስም መጥቷል እና መንጌ ምን ሆኖ ነው ብሎ ሲጠይቀኝ እዛ አሁን የት ነው ያለው ብሎ ጠየቀኝ እና እኔ ደግሞ አይ መንጌ አሁን ዚምባብዌ ነው ያለው ብዬ ነገርኩት። ከዛ እንደዛ ስለ ንጉሱ ታዲያ ከዚምባብዌ ምን ይሰራል ሙጋቤ ራሱ መጥቶ ይል እንደ ምናምን ስል ነበር እና እንደዛ